እግዚአብሔር ቢወድሽ ያድንሽ ነበር ሸፋፋ አትሆኝም የሚል ኮሜንት ስላየው ልመልስ ነው የመጣሁት። በመጀመሪያ ሁላችሁም እግዚአብሔር ይመስገን እያላችሁ ኮሜንቱን አጥለቅልቁት ፈልጌው ነው። ሲቀጥልም ደግሞ አካውንት ሻዶባን ውስጥ ስላለ 50 ጊዜ ኮፒ ሊንክ ሼር ሪፖስት ማድረግ እንዳትረሱ። እግዚአብሔር ለሰው ልጆች ህይወት ሲሰጥ ለኔ ደረሰኝ ይሄ ነው። ከእግዚአብሔር የሆነ ነገር በሙሉ ደግሞ መልካምና የተሻለ ስለሆነ በህይወቴ ደስተኛ ነኝ። እግዚአብሔር ይመስገን። ስላሳለፍኳቸው ስቃዮች መች ነግሬያችሁ ነው እንደዚህ ለማሰብ የበቃችሁት? የትኛው የኔ ሸክም ነው የእናንተን ጀርባ ያጎበጠው የከበዳችሁስ? ለ7 ዓመታት መራመድ እንደማልችል እጆቼ እንደማይታዘዙልኝ አይኔን በደንብ እንደማያይልኝ ብነግራችሁ ኑሮ እግዚአብሔርን ምን ትሉት ነበር? አሁን ዛሬ የተሻለ እርምጃዎችን ከክራንቼ ጋር ሰበርሰካ ማለት ችዬ አግኝታችሁኝ እንደዚህ የተናገራችሁ ማለት ነው። ይኸውላችሁ ያለንን ነገር ዋጋ ማወቅ ከቻልን በህይወታችን በጣም ብዙ በረከቶች አሉ። እግዚአብሔርን ማመስገን ስትለምዱ እሱ የሰጣችሁን ነገር ዋጋ ስታውቁ የተሻለ ህይወት ይኖራችኋል። እግዚአብሔር ይመስገን እያላችሁ ኮሜንት ማድረግና ይህንን ቪዲዮ በደንብ ኮፒ ሊንክ ሼር ሪፖስት ማድረግ እንዳትረሱ። እንደዚህ ለሚያስቡ ሰዎች እንዲደርስልኝ ማለት ነው።